ሰላም የተወደዳችሁ የሜንቶር ሪች AI.com ዌብ አፕ ተመልካቾች፣ ዛሬ እንግዲህ ቃል በገባሁት መሰረት አዲስ ቪዲዮ ይዤ መጥቻለሁ። እዚህ ቪዲዮ ላይ ማውራት ያሰብኩት ነገር ምንድነው? አዲስ ያካተትነውን ፊውቸር ልነግራችሁ ነው ይህን ቪዲዮ እየሰራ ያለሁት። ይሄ ፊውቸር ስፔሻሊ የሚጠቅመው እዚህ አሜሪካን ሀገር ላሉ ፕሮፌሽናል ሰዎች ነው። እዚህ አሜሪካን ሀገር ፕሮፌሽናል ሆኖ ለመስራት መጀመሪያ ላይሰንስድ መሆን አለብን። ላይሰንስድ ለመሆን ደግሞ ኤግዛሞች መውሰድ አለብን። በየዘርፉ የየራሱ ኤግዛም አለው። ያንን ኤግዛም ሚኒመም ሪኳየርመንት ስናሟላ ነው ላይሰንስድ ሆነን ፕሮፌሽናል መሆን የምንችለው። ስለዛ እኛ ምን አድርገናል? ኤአይ ኤጀንቶችን እዚህ ዌብ አፕ ላይ ኢንኮርፖሬት በማድረግ እነዛ ኤአይ ኤጀንቶች በ29 ዘርፎች ወይም በ29 ፕሮፌሽኖች ሰዎችን ለኤግዛም ሬዲ እንዲያደርጓቸው አጋዥ ኤአይ ኤጀንቶችን እዚህ ዌብ አፕ ላይ ኢንክሉድ አድርገናል። እንዴት እንደሚሰሩ በዚህ በሚቀጥለው ስቴፕ እነግራችኋለሁ። ነገር ግን ይሄንን ኤአይ ኤጀንቶች ለመጠቀም እዚህ ዌብ አፕ ላይ አካውንት ክሬት ማድረግ አለባችሁ። እሱንም ለማድረግ ጌት ስታርትድ የሚለውን በመጠቀም እነዚህን 4 አይነት ዌዮች መጠቀም ትችላላችሁ አካውንት ክሬት ለማድረግ። ከዛ አካውንት ክሬት ካደረጋችሁ በኋላ ሳይኒን ማለት ትችላላችሁ። ነገር ግን አሁን የምታዩት ለምሳሌ ይሄንን እየተጠቀምኩ ያለሁት እንደ ዌብ አፑን እንደ ዌብሳይት ነው። ነገር ግን ይሄንን ዌብ አፕ እንደ አፕሊኬሽን መጠቀም ትችላላችሁ። እሱንም ለማድረግ ምን ማድረግ ትችላላችሁ? እዚህ ሼር የሚለው ላይ ትሄዳላችሁ። ቪው ሞር የሚለው ላይ በመንካት ወደ ታች ስትሄዱ አድ ቱ ሆም ስክሪን የሚላለ እሱን ነክታችሁ ሜንቶር ሪች ኤአይ የሚለው ባይ ዲፎልት ይመጣል። አድ ስትሉ ከዚህ በኋላ ይሄንን ዌብ አፕ እንደ ዌብሳይት ሳይሆን እንደ አፕሊኬሽን መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ እዚህ ጋር ብነካ ለምሳሌ I can sign in, I already have account, so sign in እላለሁ። this is my dashboard. እዚህ 3 መስመር ላይ ብትነኩ ያሉትን አማራጮች ያሳያችኋል። ሪሶርስስ የሚለው ላይ ብትሄዱ ወደ ታች ብትሄዱ ዩኤስ ፕሮፌሽናል ላይሰንስስ የሚላለ እሱን ብትነኩ እዚህ ቅድም እንደነገርኳችሁ ወደ 29 ላይሰንሶችን እዚህ ከቨር አድርገናል። ለምሳሌ እኔ ኤግዛም መውሰድ የምፈልገው በኢንጂነሪንግ ነው ልበል። በኢንጂነሪንግ እኛ መውሰድ ያለብን ኤግዛሞች ምንድነው? የመጀመሪያ FEE ይባላል, which is fundamental engineering. Then the other one is PE, which is professional engineers license. እነዚህን 2 ላይሰንሶች ተፈትኜ ሳልፍ ነው ላይሰንስድ ፕሮፌሽናል ኢንጂነር መሆን የምችለው ማለት ነው። እዚህ ጋር ስቴፕ ባይ ስቴፕ ፓዝ ይነግራችኋል። ለምሳሌ እነዚህን ኤግዛሞች ለመውሰድ እነዚህን 7 ስቴፖች መከተል አለብኝ። I have to read all of the steps. And then እዚህ ጋር ኦፊሻል የሆኑ ማቴሪያሎችን ማየት ከፈለጋችሁ ለFEE ኦፊሻል ዌብሳይት አለው፣ ለPE የራሱ ኦፊሻል ዌብሳይት አለው። ነገር ግን እነዚህን ኦፊሻል ማቴሪያሎች በቂ አይደሉም የምትሉ ከሆነ ወይም ሊያዘጋጁኝ አይችሉም ብላችሁ የምታስቡ ከሆነ ለምሳሌ ቪዲዮ የሚሰሩ ሰዎች አሉ ወይም ፕራክቲስ ቴስት የሚሰሩ ሰዎች አሉ። እነዚህን ሊንኮች በመንካት ወደ ዩቲዩብ መሄድ ትችላላችሁ። ወደ ፕራክቲስ ቴስቶቹ ሰዎች እንዴት ፕራክቲስ ቴስት ሲሰሩ የሚሰሩት ቪዲዮ ሊኖር ይችላል፣ ኦዲዮ ሊሆን ይችላል። እሱን ሄዳችሁ እዛ ላይ ማየት ትችላላችሁ ማለት ነው። ይህንን ኤግዛም ገቨርን የሚያደርገው ደግሞ ይሄ ኢንስቲትዩሽን ነው። you can go to the governing body website and check whatever information you have to check. ለማንኛውም እነዚህ ኤጀንቶች እንዴት ነው የሚሰሩት የሚለውን ለማወቅ እዚህ ጋር ፕራክቲስ ዊዝ ኤአይ እና አስክ ኤአይ ቲቸር የሚል አለ። ከዛ በፊት ግን እዚህ ጋር ለምሳሌ ለFEE እና PE ላይሰንስ ለመሆን you see here passing ስኮሩን ይነግረኛል። እዚህ ጋር ኤግዛም ኮስቱ ይነግረኛል ምን ያህል መክፈል እንዳለብኝ። I don't need to explore anything. እኛ ዌብሳይቱ ራሱ ምን ያህል መክፈል እንዳለባችሁ ስንት ጥያቄ ለምሳሌ FEE 110 ጥያቄዎች ያሉት 5 ሰዓት ከ20 ደቂቃ ነው የሚፈጀው። it's open book ነው። ሁሉንም ኢንፎርሜሽን እዚህ ላይ አካተናል ማለት ነው። Okay, let's go to the AI agents. As I told you before, እዚህ ጋር 2 አይነት AI ኤጀንቶች ነው ያሉን ለየትኛውም ፊልድ። ፕራክቲስ ቴስት አለ፣ አስክ ኤአይ ቲቸር የሚል አለ። ለምሳሌ ፕራክቲስ ቴስቱ ምንድነው የሚያደርገው? AI generates
authentic practice questions and then scores your answers and explain everything step by step. ኦተንቲክ የሆነ ጥያቄ ጠይቃችኋል፣ እናንተ ትመልሳላችሁ። ከዛ ትክክለኛው መልስ ይነግራችኋል። ከዛ ኤክስፕሌን ያደርግላችኋል ማለት ነው። ትክክለኛው መልስ ምን እንደሆነ ኤክስፕሌን ያደርግላችኋል ማለት ነው። ይሄ ደግሞ አስክ ኤአይ ቲቸር የሚለው ደግሞ አስክ ኤኒ ኩዌሽን ዩ ካን አስክ ኤኒ ኩዌሽን። እዛ ፊልድ ውስጥ ያሉ ያልገባችሁ ጥያቄ ኮንሰፕት ካለ ኤአይ ቲቸሩን ኤጀንትን ትጠይቁታላችሁ፣ ኤክስፕሌን ያደርግላችኋል ማለት ነው። ከዛም በተጨማሪ ደግሞ ስትራቴጂ ይነግራችኋል፣ እንዴት ማጥናት እንዳለባችሁ፣ እንዴት ፕራክቲስ ማድረግ እንዳለባችሁ። ስተዲ ፕላን ራሱ ይሰራላችኋል። ለምሳሌ መጀመሪያ ምንድነው ከቨር ማድረግ ያለባችሁ፣ ኔክስት ምንድነው ከቨር ማድረግ ያለባችሁ የሚሉትን ስትራቴጂዎች እና ስተዲ ፕላኖችን ያዘጋጅላችኋል ማለት ነው። ስለዛ ለምሳሌ ሌሚ ጎቱ አስክ ኤአይ ቲቸር የሚለውን ሊሄድ እዚህ ጋር እኛ ቅድም እንደነገርኳችሁ እነዚህ ሞዴሎች you can use all this AI models። ለምሳሌ ኦፕን ኤአይ አለ፣ አንትሮፒክ አለ፣ ሜታ አለ፣ ጉግል አለ፣ ዲፕሲክ አለ፣ ግሮክ አለ፣ የኤለን ማስክ ኤአይ ቱል። እነዚህን የፈለጋችሁትን ኤአይ ሞዴል መምረጥ ትችላላችሁ። ነገር ግን ባይ ዲፎልት የሜታ ሞዴል ነው እኛ እየተጠቀምን ያለ ነው ማለት ነው። ስለዚህ እዚህ ጋር ወደ ላይ ብትሄዱ ራሱን ኢንትሮዲውስ እያደረገ ነው። ሄሎ አም ኤክስፐርት FEE fundamental of engineering exam tutor. The FEE exam is the first step toward becoming a professional engineer blah blah ይላል። area of expertise ለምሳሌ ይሄ AI agent ኤክስፐርት የሆነው my expertise covers various disciplines. so FEE እና PE ስንል ይሄ ኤጀንት ኤክስፐርት የሆነው በአንድ ኢንጂነሪንግ አይደለም፣ በሁሉም ኢንጂነሪንግ። ለምሳሌ በኬሚካል ኢንጂነሪንግ፣ በሲቪል፣ በኤሌክትሪካል፣ ኢንቫይሮንመንታል፣ ኢንዱስትሪያል፣ ሜካኒካል and other disciplines። እዚህ ጋር ያልተካተቱ ሌሎች FEE ኤግዛምን መውሰድ ያለባቸው ፊልዶች ቢኖሩ እነሱንም ፊልዶች ላይ ኦልሬዲ ትሬንድ ነው ማለት ነው። እዚህ ጋር የመጀመሪያው ነገር የሚሆነው ፊልድ ነው መምረጥ ያለብን። በምን አይነት ፊልድ ነው FEE መውሰድ ያለብን? ለምሳሌ let's say I want to take the FEE exam in environmental። በኢንቫይሮንመንታል መውሰድ የምፈልገው ልበል። እሱን እዚህ ጋር ምን አደርጋለሁ? ፔስት አደርጋለሁ። ከፈለጋችሁ መጻፍም ትችላላችሁ። በኢንቫይሮንመንታል environmental FEE exam. The environmental FEE exam focuses on principles and practice of environmental engineering ይላል። key topics cover ማድረግ ያለባችሁ key topics እነማን ናቸው? water treatment, air quality, waste management, ecological and conservation section, environmental regulation and policies, mathematics and computational tools. ለምሳሌ practice question አለ እዚህ ጋር what is the primary purpose of National Environmental Policy Act of 1969? እዚህ ጋር ቀድማችሁ መመለስ ትችላላችሁ። ካልፈለጋችሁ ደግሞ እዚህ ጋር እሱ መልሱን መልሶ ሊያስረዳችሁ ይችላል ማለት ነው። what is your answer to the practice question ይላል። ለምሳሌ whatever ትክክል የምትሉትን መልስ መመለስ ትችላላችሁ። ትክክል ከሆናችሁ ትክክል ነው ይላችኋል። ትክክል ካልሆናችሁ ትክክለኛውን መልስ ነግሮ ያብራራላችኋል ማለት ነው። which handbook section applies here የሚለውን በትነኩ ለምሳሌ እዚህ ጋር handbook section, the correct handbook section that applies to this question። ለምሳሌ ይሄ ቅድም የጠየቀውን ጥያቄ የትኛው የhandbook section ነው ከቨር የሚያደርገው የሚለው ነው። section 16 environmental regulation የሚለው ነው። what can I say here is can you start from section 1 of the handbook, explain it to me. እዚህ ጋር section 1 examination specification handbook start with section 1 examination specification። የመጀመሪያው ሴክሽን የሚያወራው ስለ ኤግዛሚኔሽን ስፔሲፊኬሽን ነው። next section is units and the conversation factor, and then I say explain
ሴክሽን 2 ማንኛውንም ጥያቄ ብትጠይቁ እዚህ ጋር ኤግዛሙ ከቨር ያደርገዋል ብላችሁ የምታስቡትን ማንኛውንም ጥያቄ ብትጠይቁ ኢን ዲቴል ያብራራላችኋል ማለት ነው። ለምሳሌ እዚህ ጋር ዩኒትስ ኤንድ ኮንቨርሴሽን ፋክተር የሚለውን እዚህ ጋር እየነገራችሁ ነው። ቤዝ ዩኒት፣ ድራይቭ ዩኒት፣ የስ ከስተመር ዩኒትስ፣ ኮንቨርሴሽን ፋክተር፣ ሌንግዝ፣ ማስ፣ ታይም ብላብላ። ሴክሽን 3 ስለ ማቴማቲክስ ነው የሚያወራው። እያንዳንዱን ሴክሽን ኤክስፕሌን አድርግልኝ ኢን ዲቴል አብራራ ላይ የምትሉ ያብራራላችኋል። እንደዛ ካረጋችሁ ፕራክቲስ ካረጋችሁ በኋላ you can go to practice test. This is a practice test. እዚህ ጋር ለምሳሌ አሁንም ትነግሩታላችሁ ምን ላይ ነው የምትፈልጉት። ለምሳሌ I want environmental የሚጠይቃችሁ ጥያቄ ስፔሲፊክ ለኢንቫይሮንመንታል ኢንጂነሪንግ እንዲሆን you have to mention your interest. እዚህ ጋር ጥያቄዎችን መጠየቅ ይጀምራል። the first question then መልስ ትመልሳላችሁ። ከዛ ትክክለኛው መልስ ይነግራችኋል። ከዛ ያብራራላችኋል። then you can say give me another question in this area. ጥያቄ ጠይቃችኋል፣ ትመልሳላችሁ። ትክክል ልትሆኑ ይችላላችሁ፣ ያብራራላችኋል ማለት ነው። ስለዚህ እንደዚህ በማድረግ መጀመሪያ ማቴሪያል ላይ ሬዲ ትሆናላችሁ። ፕራክቲስ ቴስት አብራችሁ ፕራክቲስ ማድረግ ትችላላችሁ። እንዴም በዛ መሰረት ኤአይ ኤጀንቱ ትሬን አድርጎ ለኤግዛሙ ሬዲ እንድትሆኑ ያደርጋችኋል ማለት ነው። ይሄ እንግዲህ እኔ እያስረዳ ያለሁት ለኤፍኢ ነው which is fundamental engineering and professional engineering. እንድቀድም እንደነገርኳችሁ ወደ 29 ፕሮፌሽኖችን እዚህ ላይ አካተና ስለዛ እያንዳንዱን እየመረጣችሁ ለምሳሌ ሌጋል ባር ኤግዛም whatever exam, since I'm not from law school, I don't know anything about law. እዚህ ጋር ቅድም እንደነገርኳችሁ ምን አይነት ፕሮሲጀሮችን ስቴፖች መከተል እንዳለባችሁ ይነግራችኋል። ኦፊሻል ዌብሳይት ቼክ ማድረግ ካለባችሁ እሱንም ቼክ ማድረግ ትችላላችሁ። ለምሳሌ እዚህ ጋር you have a free video, governing body ማን እንደሆነ state bar association. I think mostly ባር ኤግዛም የሚወሰደው ከስቴት ስቴት ሊለያይ ይችላል። you have to check that. You can go to practice test and you can also ask AI teacher. Based on that prepare መሆን ትችላላችሁ። ሁሌም ግን የምመክረው you have to also check official websites. ለምሳሌ ትክክለኛ ሃንድ ቡክ ነው እየተጠቀማችሁ ያላችሁት ወይም አፕዴትድ የሆነ ሃንድ ቡክ ነው እየተጠቀማችሁ ያላችሁት የሚለውን ክሮስ ቼክ ማድረግ ይኖርባችኋል። ስለዛ ለምሳሌ ለሌጋል ፓሲንግ ስኮር ከ260 እስከ 280 ነው መክፈል ያለባችሁ ብር፣ ከ400 እስከ 900 ብር ነው ብላ ለ29 ዘርፎች እንደዚህ እኛ የኤጀንት ሃይር አድርገን ትሬን አድርገናል። እነሱን በመጠቀም ለየትኛውም ፕሮፌሽናል ኤግዛም ሬዲ መሆን ትችላላችሁ። ይህንን ካልኩ ይበቃኛል። ስላዳመጣችሁኝ አመሰግናለሁ። ባይ